ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 201ኛ ኮር 54ኛ ክፍለ ጦርን የተቀላቀለ ጓድ አለ። እስኪ ስምህንና የነበርክበትን አሃድ አስተዋውቅ። ድምጽ ከፈታሪ። እሺ እኔ ያው ኃይለ ማርያም ተባላለሁ። ያለሁትም ሰሜን ሸዋ ነበር። የምኖረውም 50 ክፍለ ጦር 602 ነበር። ስሜ ጌታውን በርብር እባላለሁ። 5ኛ ክፍለ ጦር መጀመሪያ ጊዜ የነበርነ ከሰዴ ወረዳ ነበርነ። ከዛም በኋላ ፋኖ አስለቀቀና ከዛ ውጊያው የበረታ ውጊያ ነበረ። ከዛኛም ለቀቅነ። ከዛ ሙገር መጣነ። እሺ ኃይለ ማርያም እስኪ እንዴት ነው ስለ ፋኖ ምን እየተባላችሁ ነው የምትነገሩት? ምንድን ነበር የሚባለው? ያው እዛ እንዳለን ያው ፋኖ ያው እንደዚህ እንደማይቀጥል ጥይት እንደሌላቸው ምናምን እንደማያሸንፉ ነበር እየተነገረን ያለነው። በቃ ሌባ ናቸው፣ ሽፍታ ናቸው፣ በቃ ጥይት እንደሌላቸው እንደማይዋጉ እየተደረገ ነበር ሲነገረን የተነበረው። ግን አሁን ፋኖ በአሁኑ ሰዓት እንደዛ አልነበረም። ከኛ የበለጠ ጥይት ይኖራቸዋል ብዬ አስባለሁ። እሺ እስኪ እንግዲህ ሙገር ላይም ሰዴ ላይም ነበርክና የፋኖ ውጊያ ምን ይመስል ነበር? እንዴት አየኸው? አሁንስ እንዴት ልትወጣ ቻልክ የሚለውን እስኪ ባጫውተን። ሰዴ ላይ ያየው ነገር የሰዴ ውጊያ በጣም የሞቀና የጋለ ነበር። ከዛ ላይም የፋኖ ብርታት አለ። ጀግና ነው ፋኖ። አውደ ውጊያው ላይ የት አውደ ውጊያዎች ገብተሃል እና ውጊያውንስ እንዴት አየኸው? የፋኖ የመዋጋት አቅም እውነት በሚባለው ልክ ነው? እስኪ እንዴት ትገልጸዋለህ? አሁን ለምሳሌ ያው ባለፈው ሰዴ ነበር፣ እኔም ሰዴ ነበርኩኝ። አሁን የባለፈው ውጊያ ቢያንስ እንደው በዛ ከተባለ ሚኒሻና መከላከያ በጣም አልቋል እና ሙገር ላይም ተራራይም እንደዛው በተለይ በቃ በጣም ብዙሃን አልቋል። ቢያንስ ሚኒሻና አድማ በታይ ምናምን ቢያንስ በልቶ ምንም ብሎም ተፍታፍቶ የሚወጣው ግን የሀገር መከላከያ ሰራዊት በቃ ምንም ሳይልፍለት ነው እየተቀጠፈ ያለው ማለት ነው። ስለዚህ የመከላከያ ሰራዊት የሆናችሁ ቢያንስ ከቻላችሁ ወደ ፋኖ እየመጣችሁ ወደ ሀገር ቤት የምትታገሉ ከሆነ እዚህ የምትታገሉ የተሻለ ይመስለኛል ነው እንደረኝ። እዛ ያላችሁ ምንድነው የምትባሉት? ፋኖ ምንድነው? ምን ያደርጋሉ የምትባሉት? የሚነገራችሁ ነገር ምንድነው ስለ ፋኖ ያለው ነገርና እስኪ አሁን ከመጣህ ወደኛ ከተቀላቀልክ ጀምሮ ደግሞ ያየኸው ነገር ምን ይመስላል? ከመሳሪያ ጀምሮ፣ ከአቀባበል ጀምሮ፣ ከአያያዝ ጀምሮ እስኪ ምን ይመስላል? እኛ ከዛ ያለነ መጀመሪያ ጊዜ የሚሉን እናንተ እዛ ብትገዱም ይገላችኋል ስለነ ነበር፣ ትሞታላችሁ ነው ስለነ ነበር። ገና የውላ ፖለቲካ ነው፣ ውሸት ነው ይሁን። አሁን አቀባበሉ ምርጥ ነው ያሉ ጓዶችም ለመውጣት ምን አነሳሳ? አሁን አንተ ከዛ ተቋሙ እንድትወጣ ያደረግህ ነገር ምንድነው? ቢያንስ እንደማይሆን ነው። ቢያንስ የፋኖ ትግል ስለጠነከረ በሁሉም ስለሚታይም በዚህም በዛም ስለሚታይም የፋኖ ትግል ስለጠነከረ በቃ ምንም አማራጭ እሱ ነው፣ መውጣት ነው ያለው ማለት ነው። እስኪ በመጨረሻ እዛ ተቋም ውስጥ ላሉ በርካታ አማራ ወንድሞቻችን አሉ በመከላከያ በሚሊሻ በአድማ ብተናና ለነሱ የምታስተላልፈው መልእክት ካለ? አሁን ለነሱ ቢያንስ ለመከላከያ ሰራዊት ቢያንስ ለማስተላልፈው ቢያንስ ወደ አማራ ፋኖ እየገቡ ቢያንስ ወደ ቤተሰቦቻቸው ቢቀላቀሉ የመታገልም እቅድ ካላቸው እዚህ ቢታገሉ የተሻለ ይመስለኛል እኔ እንደራሴ ማለት ነው። ወደዚህ ወደኛ ከተቀላቀልኩበት ሰዓት ጀምሮ የፋኖ አቀባበል ምን ይመስላል? እውነት እንደሚወራው እንደሚነገረው ወይስ እንዴት ነው? እስኪ ያለው ነገር አሁን የተቀላቀልኩት ትናንትና ነው። በእርግጥ 4 ሰዓት ምናምን ነበር የገባነው። መጣን፣ በፓትሮል ተቀበሉኝ፣ እዚህ እንትን ማለት ከዛ በቃ የአማራ አቀባበል ነበር የተደረገልኝ ማለት ነው። እዚህ ከተማ ማለት ነው እስከ 5 ሰዓት እስከ 6 ሰዓት ነበር አምስተን የተለያየ ነው ማለት ነው። ከዛ ወደ ቤት የገባነው እና የአማራና ሸብረቅ የሚል አቀባበል ነበር። አሁን ትጥቅ ይዘን የወጣኸው እና በተቋሙ ደረጃ የኛ የራሳችን መተዳደሪያ እንትኖች አሉ። ምን ይደረግልሃል ነው ያሉት? ምን ይሰጣል ነው ያሉት? እስኪ ያለውን ነገር ሌሎችም ይዘው ይወጡ ተጠቃሚ የሚሆኑበት መንገድ ነው። ይረሸናሉ፣ ይገደላሉ የሚል ስለሆነ ያለውን ነገር እስኪ አስረዳቸው። እኔ አሁን ያው መሳሪያም ትጥቅም ይዤ መጥቻለሁኝ። አሁን በቃ ከትንሽ ቀን በኋላ ወደ ሀገሬ እንደምገባ ነው የተነገረኝ። በቃ ያለውን ነገር ተከፍሎኝ ምናምን ወደ እናትና አባቴ ቤት እንደሚሄድ የተነገረኝ ማለት ነው። እስኪ
እዛ ተቋም ውስጥ ላሉ ወንድሞች ጓዶች ከምንም በላይ ደግሞ በርካታ የሆኑ አማራ ወንድሞቻችን አሉና እንደው ለነሱ የምታስተላልፈው መልእክት የምትነግራቸው ነገር ካለ እስኪ እድሉን ልስጥ። የዛሬ ምንም እዛ እነሱ ያሉት ከዛ እየተሳቆሉና እንትን እያሉና ግና እነሱም እንደኔ ያለውን ነገር ወደዚህ እንትን ቢሉ አስብ። እንደው በአማራ ላይ እዛ ተቋም ውስጥ ያላችሁ አማራ በመሆናችሁ ብቻ የሚደርስባችሁ ነገር ምን ነበር? ምን ያደርጋሉ? በተለይ ውጊያ በሚሆን ሰዓት በርካታ ዝርፊያዎች ይፈጸማሉ፣ በርካታ ስራዎች ይሰራሉና አመራሮቹ እዛ ጋር የሚሰሩት የነበረውን ስራ እስኪ ያጫውተን። አመራር ከአማራ ልጅ ከዚህ ላይ ይከዳን ማለት ጥርጣሬ አላቸው። ከዛ ላይ ጭነት አለ፣ ጥንቃቄ አለ፣ ፍቃድ ብዙ ጊዜ አይፈቀድም። እሺ እናመሰግናለን። ሁላችሁም ኑ አማራን አብረን በጋራ እንታደግ። ስርዓቱ ንጹሃንን አራጅ ገዳይ ስለሆነ ሁላችሁም በያላችሁበት ቀጠና ውጡ፣ እንቀበላችኋለን። ከወንድሞቻችሁ ጋር አብረን ይህን ስርዓት እንታገል። አመሰግናለሁ።